በህይወታችሁ ደስተኛ ካልሆናችሁ ይህን ቪዲዮ እስከ መጨረሻው ተመልከቱት። ይህ ቪዲዮ ታሪካችሁን ወይም ህይወታችሁን ሊቀይረው ይችላል። ከዕለታት አንድ ቀን አንድ ቁራ በህይወቱ በጣም አዝኖ ይኖር ነበር። አንድ ቀን በአንድ ዛፍ ላይ ተቀምጦ ማልቀስ ጀመረ። በዛፉ ስር ደግሞ አንድ መነኩሴ ተቀምጦ ነበር። ልክ በዚያ ቅጽበት የቁራው የእንባ ጠብታ በመነኩሴው ጉንጭ ላይ አረፈ። መነኩሴው ቀና ብለው ሲያዩ ቁራው እያለቀሰ መሆኑን ተረዱ። መነኩሴውም ለምንድን ነው የምታለቅሰው ብለው ጠየቁት። ቁራውም እንዲህ አለ፣ አባቴ ሆይ በህይወቴ በጣም ተበሳጭቻለሁ። ማንም አይወደኝም። ሰዎች በንቀት ያባርሩኛል። የሚበላ ነገር እንኳን አይሰጡኝም። ሁሉም ይጠላኛል። እንዲህ ካለው ህይወት ሞት ይሻለኛል አሉ። መነኩሴው በቁራው ንግግር ልባቸው በርህራሄ ተሞላ። እንዲህም አሉት፣ በማንኛውም ሁኔታ ውስጥ ብንሆን ደስተኛ መሆንን መማር አለብን። ነገር ግን ቁራው የመነኩሴው ምክር ሊረዳ አልቻለም። ማልቀሱን ቀጠለ። መነኩሴውም አይዞህ፣ አትዘን፣ ምን መሆን እንደምትፈልግ ንገረኝ፣ በጸሎቴ ወደ ፈለግከው መቀየር እችላለሁ አሉት። ቁራም ተደስቶ ቅዱስ አባቴ ሆይ ውለታ ልትውልልኝ ከፈለጉ እባክዎን ወደዚህ ይቀይሩኝ አላቸው። መነኩሴውም እሺ ወደዚህ ይቀይራለሁ፣ ነገር ግን መጀመሪያ ወደ አንዱ እዚህ ሂድና በሕይወቱ ደስተኛ መሆኑን ጠይቀው አሉት። ከዚያ ተመልሰህ ንገረኝ፣ እስከዚያው እዚህ እጠብቅሃለሁ አሉት። ቁራው በደስታ እየበረረ እዚህ ፍለጋ ሄደ። አንድ እዚህ በኩሬ ውስጥ ሲዋኝ አገኘው። ወደ ዝዩ ቀርቦም እንዲህ አለው፣ እንዴት ታምራለህ! እንደ ወተት ነጭ ነህ። ሁሉም ሰው ይወድሃል። በዓለም ላይ ካሉ ወፎች ሁሉ ደስተኛው አንተ መሆን አለብህ አለው። ዝዩ ግን እንዲህ ሲል መለሰ፣ አይደለሁም ጓደኛዬ፣ እኔ ደስተኛ አይደለሁም። በዓለም ላይ ብዙ የሚያምሩ ቀለሞች ያሉት አሉ። እኔ ግን ምንም አይነት ቀለም የለኝም። ነጭ መሆን ብቻውን ምንም ትርጉም የለውም። እኔ እንደማስበው በቀቀን ነው ደስተኛ ወፍ አለ። ምክንያቱም እሷ በጣም ባለቀለማማ ናት። ቁራው ይህንን ሰምቶ ወደ በቀቀኗ በረረ። በቀቀን ሆይ አንቺ በጣም ባለቀለምና ቆንጆ ነሽ። በዓለም ላይ ደስተኛ ወፍ አንቺ መሆን አለብሽ አላት። በቀቀኗ ግን አይ ጓደኛዬ፣ እኔ ደስተኛ አይደለሁም። ሰዎች በቀቀኖችን በየቤቱ ጎጆ ወይም በረት ውስጥ ይዘጋሉ። ሁልጊዜም የሆነ ሰው ይዞ በረት ውስጥ እንዳይከተኝ እፈራለሁ። እንደኔ ከሆነ ፒኮክ ነው ደስተኛው። እሱ ከእኔ ይልቅ ባለቀለማማ ነው አለችው። ቁራው ፒኮክን ፍለጋ ሄደ። በመጨረሻም በአንድ መካነ አራዊት ውስጥ በረት ውስጥ ያለ ፒኮክ አገኘ። በመቶዎች የሚቆጠሩ ሰዎች እሱን ለማየት ተሰብስበው ነበር። ሰዎቹ ከሄዱ በኋላ ቁራው ወደ ፒኮኩ ቀርቦ እንዲህ አለው፣ ውድ ፒኮክ ሆይ አንተ በጣም ቆንጆ ነህ። በሺዎች የሚቆጠሩ ሰዎች አንተን ለማየት ይመጣሉ። እኔን ሲያዩ ግን ወዲያውኑ ያባርሩኛል። በምድር ላይ ደስተኛ ወፍ አንተ ነህ አለው። ፒኮኩም እንዲህ ሲል መለሰ፣ እኔም ሁልጊዜ በምድር ላይ በጣም ቆንጆና ደስተኛ ወፍ ነኝ ብዬ አስብ ነበር። ነገር ግን በውበቴ ምክንያት በዚህ መካነ አራዊት ውስጥ ታሰርኩ። ሰዎች ለጌጣጌጥ ሲሉ የሚያምር ላባን ሲነጩኝ በጣም ያመኛል። ጓደኛዬ፣ እኔ ደስተኛ አይደለሁም። ቁራው በፒኮክን ንግግር ተገረመ። አንተ ደስተኛ ካልሆንክ ታዲያ በዓለም ላይ ደስተኛ ወፍ ማን ነው ብሎ ጠየቀው። ፒኮክም እንዲህ አለ፣ ይህንን መካነ አራዊት በሚገባ አስተውየዋለሁ። በረት ውስጥ ያልታሰርከው አንተ ቁራው ብቻ ነህ። ሰዎች አንተን ለመያዝ ወይም ለማሰር አይሞክሩም። ባለፉት ጥቂት ቀናት ቁራ በሆንኩ ኖሮ በፈለግኩበት ቦታ በነፃነት እዘዋወር ነበር ብዬ ስመኝ ነበር አለው። ቁራው ይህንን ሲሰማ ወደ መነኩሴው ተመለሰ። ለመጀመሪያ ጊዜ ቁራ በመሆኑ ተደሰተ። አባቴ ሆይ ሌላ ምንም መሆን አልፈልግም፣ በነበርኩበት ሁኔታ ደስተኛ ነኝ አላቸው። የታሪኩ መልእክት በሕይወታችን ውስጥ ብዙ ጊዜ ራሳችንን ከሌሎች ጋር በማነጻጸር አላስፈላጊ ጭንቀት ውስጥ እንገባለን። ይህ ደግሞ ወደማያልቅ ቅሬታ ይመራናል። ካለን ነገር ይልቅ የሌለንን ነገር በማየት ከማዘን ይልቅ ባለን ነገር ደስተኛ መሆንን መማር አለብን። ሁልጊዜም ከኛ የበለጠ ያላቸው ወይም ያነሳቸው ሰዎች ይኖራሉ። ራሳችንን ከሌሎች ጋር ማነጻጸር ካላቆምን መቼም ቢሆን ደስተኛ አንሆንም።
ባለው ነገር የሚረካ ሰው በዓለም ላይ ባለጸጋና ደስተኛ ሰው ነው። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ።